ፕሊዝ ፕሊዝ፣ ይሄ ማንም ሰው የሚነካው ገላ አይደለም። ይሄ የትም ተልከስክሰ የመጣህበትን ማንነት ለጋር እንዳታመጣ። የፈለከው እንተሳስተ እንዳትነካ። በጣም ነው ምጸየፍ። በጣም ምን እኔ አልጋራ ነው እንዳገኝሽኝ ሚሪ እንዴ ኮን ተስማምተን ነው አይደል? አንድ ሆኖ ነው ተስማምተን ነው። ፕሊዝ በእግዚአብሔር በቃ ይወረኛል ሰውነቴ። በእግዚአብሔር እንዳትነካ። በቃ በእግዚአብሔር ይያል ተነጋግረን ነው አይደል? አንድ ላይ ሆኖ እንዳትነካ። በእናትህ ይሄ ቆሻሻ እጅ ላይ እንዳታረግ። ተነጋግረን ነው አይደል? ህይወቴ ጀምሮ መለየትም ካለብን እኮ ተነጋግረን ነው አይደል? እኮ ተነጋግረን አይደል? በቃ እኔ ደግሞ እፈልጋለሁ። አልፈልግም። እኔ ደግሞ ታስገደኝ ነው እንዴ? አልፈልግም። የት ልትሄጂ ነው? አይገባም እንዴ? አንተ ስሜት እንዴት ነው የምታየኝ? ይቅርታ እንዴ በአይምሮዬ ላይ መጫወት ነው እንዴ የምትፈልገው? አልፈልግም። ምን አለሽ? በቃ አልፈልግም። ስለማልፈልግ አሳልፈኝ እንደናትህ እዛ የሚወድሽ ልቤ ሁኔታው አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት የልቤን ባይሞላ ባላገኝሽ። ሰላም እየተወደዳችሁና እየተመረጣችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና እንደሆናችሁ ተስፋ አረጋለሁ። አክቲ ሀብብቲ ኩሉ ተማም ኩሉ ኮይስ ባላችሁ በሰላማችሁ ይብዛ። ቤተሰብ እንግዲህ ሰሞኑን በከባድ ነገር ስንገናኝ ነበረ። ያ ብዙ ነገሮች ተስተካክለዋል ምናምን፣ መቆረጥ ያለባቸው ነገሮች ተቆርጠዋል፣ መወገድ ያለባቸው ነገሮች ተወግደዋል ምናምን። ብዙዎቻችሁ ጥሩ ነገር አሳይታችሁኛል። በዚህ አጋጣሚ ላመሰግናችሁ እወዳለሁ። የሳቃችሁም አላችሁ፣ እንዴት እስካሁን ድረስ ምናምን ነገር ያላችሁ አላችሁ። ያው አንዳንድ ጊዜ ያጋጥማል። ያው በ7 ቀን ምናምን ነው እንደዚህ የሚደረገው። ግን የዛን ሰዓት እኔ ትንሽ አሞኝ ስለነበረ ነው። በጣም መልከኛ ነበርኩ። ባይዘው ሻሩካን ነበር መመስለውና በጣም አይን ነገር ነው መሰለኝ አሞኝ። እንግዲህ እንደነገሩኝ ቤተሰቦቼ እንደዛ ነው። አሁንም ጸጉሬ ትንሽ ከርደዳል እንጂ ሻሩክን ነው መመስለው አይደለ? እና በዛ ምክንያት ነበረ እስካሁን የቆየሁትኝ የነበረው። ግን ከሜሪ ጋር ጓደኝነት ስንጀምር አንዳንድ ነገሮች ላይ ድርቅ ነገር ስልባት መስመር ነገር አሰመርኩላት፣ እንዳታልፈ እንደ ልቧ እንዳትሆን ምናምን አደረኳትኝና እሱ ነገር የመሰላትኝ በቃ ሌላ ሴት አጠገቤ ያለች፣ እሷን ሳልወዳት ልቤ ሌላ ሴት ጋር ያለ ነበር የመሰላትኝ። ከዛ ግን ያው እሷን ላለማጣት ስል ሳልፈልግ ተገድጄ ነገርኳትኝ ማለት ነው። ከዛ ይዛኝ ሄደች ሐኪም ቤት። በአንዴም እኮ አልተሳካም ደግሞ አይደለ? የሆነ ጊዜ ይዛኝ ሄዳ ነበረ። ሴት ሆነችና አምልጬ ወጣሁኝ። በሌላ ቀን ይዛኝ ሄደች። የዛኔ ወንድ ነበረ። በቃ የዛኔ ተስተካከለ የሚደረገው ነገር ምናምን። እኔም ንብረቴን ይዤ ወጣሁ። እዛማ ትቼ አልሄድም ብዬ ዶክተሮቹም እየሳቁ ነበረ። ንብረቴን ይዤ ወጣሁኝ። ከዛ ያው ቤት አደረሰችኝና ሜሪ ወደ ቤቷ ሄደች። ከዛ አንዳንድ ጓደኞቼ እንደዚህ ሲደውሉልኝ ምናምን ከድምጽ የተረዱና ምንድነው አሞሃል እንዴ ምን ሆነ ነው ምናምን አሉ። ነገርኳቸውና ቤት መተን እንጠይቃለን ብለው ጠየቁኝና አጋጣሚ እነሱ ቤት እያሉ ሜሪ መጣች ማለት ነው። ሳትነግረኝ ነበረ ቤት የመጣችው እና ከሴት ጋር ስታይም ቤት ውስጥ ሌላ ነገር መሰላትኝ። ደግሞ አንድም ብቻ አልነበረችም፣ 2 ነበሩ። ማስረዳትም ምን ያልቻልኩኝ ለምን በሰዓቱ ህመም ላይ ነበርኩኝ። እነሱን ሳይሆን ህመሜን ነበር እያዳመጥኩኝ የነበረው። እኔ ጥፋተኛ ነኝ ብዬ አላስብም። ለምን እኔ ካፌ የወጣ ነገር የለም። እነሱ ናቸው የተናገሩትኝ። እና ጓደኛዬ ነው ፍቅረኛዬ ነው ነገ ማገባው ነው ብለው የተናገሩትኝ እነሱ ናቸው። ገብቷቸዋል አይደለ? እኔ በእነሱ አፍ ማዘዝ መናገር አልችልም። ስለዛ ጥፋተኛ አይደለሁም እኔ።
እኔ ከኔ አፍ ወጥቶ ቢሆን ኖሮ ሜሪ ብታኮርፍ ችግር አልነበረውም። ግን ከነሱ አፍ ነው የወጣው። እኔ ምንም አልተናገርኩም። እኔ ኖርማል ጓደኛ ማቾች ነን ያልኩት እንጂ ፍቅር ግንኙነት ከነሱ ጋር የለኝም። ግን እሷ በቃ ደበራት ያን ነገር ስታይ እዛ ጋር ትራስ ወርውራብኝ ሄደች ምናምን። ከዛም በኋላ ተሽሎኝ ተነሳው። እኔም እሷን ለማግኘት ሞከርኩኝ፣ አልቻልኩም። ስልክ ደውላለሁ፣ ትዘጋለች፣ አታነሳም። በቃ ቤት ልሂድ በእኔ ምክንያት ማስደብሪያት ለምን ብዬ ቤት ሲሄድም አንኳኳሉ የሚከፍት ሰው የለም። ከቤት ውጪ ከሆነች የተለመዱ ቦታዎች ነው የምትሆነው። 2-3 ቦታ ነው የምትሆነው። 1-2 ቦታዎች ሄጄ ቼክ አድርጊያታለሁ፣ የለችም። አሁን 1ኛው 3ኛው ጋር ስመጣ እንዳጋጣሚ ሆኖ እንደውም መኪናዋን አየሁትኝና ደጅ ላይ ውስጥ እንዳለች አውቄያለሁ ማለት ነው። ያው ጥፋት አለብኝ ኖርማሊ። ግን የኔ ጥፋት ምንድነው? እዛ ጋር ማስቆም ነበረብኝ አይ ቲንክ። እኔ ግን ያው በይሉንታ ነው፣ ሴቶች ናቸው እነሱም እኔን ለመጠየቅ ብለው መጥተው እዛ ጋር ከፍ ዝቅ አርግቶ እነሱ ማናገር አይሆንም። ያው ይሉንታም አለ፣ ሪስፔክትም አለና ከዛ አንፃር ነው እኔ ዝም ብዬ ነበረው። አይ ቲንክ ዝም ማለቴ ጥፋት ነው። ያው ይቅርታ ማለትም ካለብኝ እንግዲህ ሜሪን ይቅርታ ጠይቃታለሁ። ግን ምንም ነገር የለኝም። የሆነ ነገር ቢኖረኝ እኔ በራሴ አፍ ነግራት ነበረ። እሷ ግን እንደዛ ነው መሰላት። ኖርማሊ ሴቶች ይሄ ትንሽ የመቀናናት ነገር ምናምን አለ። እሱ ነገር ይመስለኛል እንዳይግባቡ ያደረጋቸው። እንግዲህ ሰዎችን አትፈልጉኝ አትውደዱኝ ማለት አልችልም። እኔን የሚወዱ ብዙ ሰዎች ሊኖሩ ይችላሉ። እኔን ለትዳር የሚፈልጉ ብዙ ሴቶች ሊኖሩ ይችላሉና አትውደዱኝ አትፈልጉኝ ማለት አይቻልም። እነሱ ነው የፈለጉት። እኔ እዚህ ጋር ማስቆም አልችልም ማለት ነው። ስለዛ እንግዲህ እሱ ነገር ካስደበራትኝ ያው ይቅርታ እላታለሁ። ትልቅ ነገር ስላልሆነ አክሰፕት ታደርጓለች ብዬ አስባለሁ። ለምን እዛ ጋር እኔ ታምሜ ነው እንጂ ኖርማሊ እየተዝናናሁኝ ምናምን አልነበረም ከነሱ ጋር እና ይሄን ነገር መረዳት ያቀታታል ብዬ አላስብም። ስለዛ እሱ ያለችበት ጋር ነኝ ያለሁት። እንግዲህ ልግባና ሶሪ እላታለሁ። ያለውን ነገር ደግሞ አብረን ያለን ማለት ነው። ቤተሰቦች ተከተሉኝ። ሜሪሻ እንዴት ነሽ? ሰላም በስራ ሰላማት ያልኩ ምንሽ በስራ ሰላማት ጊዜ እንደዚህ አይደለም። ሰላማት ሰዓት የለኝም ማለት ስራ ላይ ነኝ። ስክሪፕት እያጠናሁ ነው። እንዴት ነሽ? እግዚአብሔር ይመስገን። ስልክ አታነሺም? እየደወልኩኝ ፈልግ ኑሮ አንሳ ነበር። ባለፈው ነገር ተቀይመሽ? ለምን መስቀይም ነገር ምን አለ? አንቺ መሰለሽ እንጂ ምንም ያደረኩት ነገር አይደለ። እኔ አልተቀየምኩም። ትዝም አላለኝም። አንተ ነው ያነሳው እና ለምን ስልክ አታነሺም? ስላልፈለኩ። ከዛ ሌላ ነገር ምን ተፈጥሮ ነው ብዬ ነው። ያ ካልሆነ ሌላ ምን የተፈጠረ ነገር አለ? ምንም ስልኩ የኔ ስለሆነ ከፈለኩ አነሳለሁ፣ ከፈለኩ አነሳለሁ ማለት እንዲህ የሚባል ነገር አለ? እቃ እኮ አይደለም አንድ ያዘው በእውነት ታዲያ። አንተ ግን እንደው ሰው ብትንቅ እንደው እግዚአብሔርን አትፈራም? ሰው ናቄት ሶኬ ሰው ናቀ እግዚአብሔርን አትፈራም? ለራስህ ምን አድርጌ ነው? እኔስ ዳግም ስራ ስላለኝ አሁን ዳግም ኦፍኮርስ መጠሪያ ስም ዳግም ማለት ምን አዲስ ነገር አለ? ምንድነው? እኔ እነሱ እዛ ጋር ስላደረጉት ነገር እኔ ለምንድን ነው የምጠየቀው? ኧረ እኔ ምንም አሁን ስለሱ አንስቼ እንዳወራ ትፈልጋለህ? ሌላ ምን ያስደበረሽ ነገር አለ ከሱ ውጪ? ታዲያ እኔ አንተን ፈልጌ ነበር የመጣሁት። አልፈለኩም። ጭራሽ በህይወቴ ውስጥ አታስፈልገኝም ስለማልፈልግ። ምን አይ ሌላ ነገር መስሎሽ ነው እዛ ጋር? ምንም አልመሰለኝም። እኔ ስላልፈለኩኝ ይሄኔ መብት አይደል?
ሲጀመር ምክንያት ያስፈልጋል። አንደኛ ይሄ በቃ የተከበረ ቦታ ነኝ ያለሁት፣ ሁለት የስራ ላይ ነኝ ያለሁት። ካሜራ እንድትቀርጸኝ አልፈልግም። አዳምጪ። መናገር ብቻ እኮ አይደለም። በቃ የሆነ ነገር ለመፈለግ ምክንያት እንዳለው ላለመፈለግም ምክንያት ያስፈልጋል። በቃ ምክንያቴ ስላልፈለግኩ እንዲሁ ስላልፈለግኩ ደበረኝ። እነሱ እዛ ጋር ሊጠይቁኝ መጡ። አጋጣሚ አንቺ መጣሽ። እሺ በእነሱ አፈን እኮ መናገር አልችልም አይደል? ከኔ አፍ የወጣ ምን አለ እንደዚህ የሚያደርግሽ? እግዚአብሔር አባቴ እኔ ስላልፈለኩኝ እኮ ነው። በቃ ትክክል አይደለም የሄድኩበት ያለው መንገድ ትክክል ስላልሆነ ራሴ ይኸውልሽ፣ ከኔ የወጣ ነገር ቢሆን ኦኬ ልትቀየሚ እኮ ትችያለሽ። ከነሱ አፍ ነው የወጣው። የተናገሩት እነሱ ናቸው። የነሱን አፍ እኔ መቆጣጠር አልችልም አይደል? አንተ አሁንም እግዚአብሔርን ፍራታ እንዴ የምታወራው እኔን ተው። ቢያንስ እኮ እዚህ ጋር ኦዲየንስ አለ፣ ተው። የሚወድ የሚያከብር ፋሚሊ አለ። ለነሱ እንኳን ተጨነቅ፣ ተው። እኛን ተው። እዚህ ጋር ግን የሚያይ በየቀኑ ቪዲዮን የሚከታተል ቪዲዮን ሰፖርት የሚያይ ሰው አለ። ቢያንስ በሰው ስሜት አትቀልድ። እኔ እንደለመድከው ዋሸኝ። እዚህ ጋር ደግሞ በተተዋሽ ምን አድርጌ ነው ኮይ አሁን እነሱን የተናገሩት አይደል ሜሪ? እንዴ እኔ መውደድ እንደምችለው እኮ በቃ ከዚህ ነገር መውጣት ደግሞ መብታለሁ እኮ። ሰውን አትውደዱኝ፣ በዚህ አይነት መንገድ አታስቡኝ ማለት እችላለሁ። ማንም ይውደድህ ነው አይመለከተኝም። እኔ ግን አንተ ጋር ያለኝ ነገር ስሜት አለቀ፣ ጠፋብኝ። ስለዚህ መቀጠል አልችልም። አብረን ማለት ነው። የቃቃ እኮ አይደለም እንዴ፣ እንደ ቀልድ አይደለም። እስከዛሬ ቆየን እንግዲህ ቃቃ ማን እንዳደረገው ልቦናችን ያውቃል። ስለዚህ እኔ አሁን በዚህ ርዕስ ማውራት አልችልም፣ ስራ አለኝ። እባክህ እኔ እኮ ጥፋቴ እንድትነግሪኝ ነው የፈለኩት። ገብቶሻል? ካጠፋሁም እኮ ምን ማለት ነው? በእናትህ በጣም ታድለሃል። እኔ ቤቴ መጡ ውጡልኝ አልልም እኮ አይደለ? በዚህ ልክ እንደዚህ አውሪ ማለት ማዘዝ አልችልም እሷን። እኔ ኖርማል ጓደኛዬ ናት። እሷ ግን በሌላ ነገር ልታስበኝ ትችላለች። ገብቶሻል? ግን በዚህ መንገድ አታስቢኝ ብዬ እኔ እሷን መቆጣጠር አልችልም። ለምን? የራሷ አይምሮና አፍ ነው ያላት። ወሬውን እንድንጀምረው ከፈኔ መጀመር አልፈልግም። መጀመርከው ግን የትኛው ባል ነው ሚስቱ መታ ሴት ቤት ውስጥ አግኝቶ እንደዛ ውሻ እየተቀባበሉ ምን ሆነሽ ምንድነሽ ማነሽ እያሉ ሲሉኝ አንዴም ስለኔ ሳትቆም ስለ ህመም እየጠየቅኩ ምኖች ናቸው እኔ ምን ነኝ እያልኩ ያን ሁሉ ስጠይቀ መልስ መመለስ ያቃተ ልጅ ዛሬ እህቴ ምናምን ትላለህ። እኔ ሲጀመር ያወራችሁትን ብዙውን ራሱ አልሰማኋቸው። እነዚህ ሁሉ ግርግር ሴቶች በህይወት እንዳሉ ሁሉ አላውቅም። አጋጣሚ ሲደውሉልኝ አንተ እንዴት ቤስት ፍሬንድ ዶክተር ሻር አፕ ዶክተር እማያክም ሴት ዶክተር ወንድ ዶክተር ካልሆነ ያልክ ጀግና ማታቃት 3 ቀን የምታውቃት ቤስት ፍሬንድ ብለህ ያመጣሃት ልጅ ፕራይቬት ፓርትን ፋሻ ቀየረችልህ ልጅ አንቺ ነሽ። እንደዛ እንዳደርጉ ያደረግሽኝ እንዴት? ምንም ችግር የለውም ህመም ነው ለመታከም ነው አልሽኝ። እኔ መጀመሪያ አልፈልግም ብዬ ሮጬ ወጣሁት። ለምንድን ነው ሌላ ሴት ጋር ከዛው በሁለተኛው ቀን ሴትም ብትሆን ችግር የለውም ልትታከም ነው አልሽኝ። እነሱ ዶክተሮች ኖርማሊ በቃ እነሱ ዶክተሮች ናቸው ወይ ፕላስተር ነው በቃ ፕላስተር እንዴ? ወይኔ እንኳን አንተ ለዚያ በቃ ባይዘው ወይ እንኳን ለዚያ በቃ ቅጠል ከመድረሷ የሚባል ነገር አለ። ምንድነው ፍየል ከመድረሷ ቅጠል መበጠሷ የሚባል ነገር አለ። ኤኒዌይስ እኔ አልተከፋውብህ። ምን እግዚአብሔር የተሻለ ነገር ይሰጠኛል፣ እግዚአብሔር ይክሰኛል። እንኳን እኔ መጥፎ ነገር አንተ ላይ አድርጌ ያልሄድኩኝ እንጂ አንተ መጥፎ እኔ ላይ ብታደርግ ኦኬ ይገባኛል። ለእኔ ምላሹ ይሄ ከሆነ ደግሞ ይገባኛል። ዛሬ አሁን አንተ የምትፈልጋቸውን ነገሮች የምታደርግባቸው ጊዜያት ከፈለግከው ሴት ጋር መተኛት ትችላለህ። መብት ነው ነው ማለት እኔ አልቃወምህም። ኤኒዌይስ እኔ አልቃወምህም፣ ችግር የለውም። ሲጀመር እኔ ለአንተ መጥፎ ከሆንኩ እግዚአብሔር እንደልቤ፣ አንተም ለእኔ መጥፎ ከሆንኩ እግዚአብሔር እንደልቤ ይስጥ። እኔ እናንተ ግን እዚህ ጋር ያበቃል። ጥሩ ሰው ነሽ፣ ለእኔ መጥፎ አይደለሽም። ሜሪ እንዴ ማንም ሴት ያላረገልኝ ነገር እኮ ነው ያደረግሽኝ። እሱን ታገኘዋለህ እኮ ሴት ምን አይነት ሴት ሊገጥሙ በህይወት እንደሚችል ታውቃለህ። እኔ አንተ ጋር የተቀመጥኩት አማራጭ ያጣው ምናምን ሴት አርገኸኝ ከሆነ መቼም አይንህን በደንብ ገልጣ ያየኸኝ ይመስለኛል እንዴት እንደምትጨናነቅ በነገሮች በእኔ ጉዳይ ስፔሻሊ አየሽ ወጣሽ። እኔ እኮ እኔ ሳላይ ሰው ላየኝ እኮ የምታንገበግበኝ ወንድነ አንተ ቤት ውስጥ እንደዛ በሴት ተከበ ፋሻ መቀየር ያለበት ቦታ እኔ እንደመጠበቅ ልጅቷ 3 ቀን የምታውቃት ልጅ ቦይፍሬንዴ ነው ብላ አንዷ ደግሞ ኬተሪንግ ቱን ምን ቱን ማላቀው ማለት እንደዚህ ተራ አመለካከት ነው እንዴ ያለ? እንደዚህ ያገኘውን ሰው ነው እንደምሰበስበው። ምንም እኮ አላደረኩም። አልጋ ላይ እኮ አይደለም ያሽኝ አይደለ? ይጠይቁኝ መጡ ነው። ከዛ እነሱ አወሩ። እሺ እነሱ መቆጣጠር አልችልም።
እንዴት አንተ አፏን እንዴት መቆጣጠር ይችላል? እንዴት ሚስት እንዴ? እኔ እንደ ጓደኛ ነው ማያት ገብቶሻል። እሷ ግን ሌላ የፍቅር ስሜት ሊኖራት ይችላል። እንደዚህ አታድርጊ ማለት አልችልም። ኢትስ ኦኬ። አንተ የፈለከው ያለው አማራጭ ዝም ማለት ነው። ለምን ቤቴ መታር እንደዛ አርማ አንተ ያለህ ባህሪ ለራስህ ይጥቀምህ፣ ለራስህ ይጉዳ። እኔ በእነዚህ አይነት ባህሪ አስፋልት አልሻገርም ካንተ ጋር አስፋልት ተረዳኸኝ አይደል? አስፋልት አልሻገርም። ይሄ ሁሉ ነገር ለማንም ነገር የማላቅ ነገር የነገርኩሽ እኮ አንቺ ላለማጣት አይደል? ምን አደረኩት አይደል? አስተካከልኩ እንጂ እንደሌላው ሰው ሰምቼ ወይ አላንጓጠጥኩ ወይ ጥያ አልሄድኩኝ። ዝቅ ብዬ ነገሮችን ዝቅ ብዬ ስለምሰማ ከዚህ በኋላ ሜሪ ትሰማኛለህ ብለህ እንዳታስብ። ይሄ ነገር ሞር ታዲያ ያቀራረበናል እንጂ ያከበረኝ ነው። ፕሊዝ ፕሊዝ፣ ይሄ ማንም ሰው የሚነካው ገና አይደለም። ይሄ የትም ተልከስክሰ የመጣህበትን ማንነት ነገር እንዳታመጣ። በስመ የፈለከው እንተ ሳስተ እንዳትነካ። በጣም ነው ምጸየፍ። በጣም ምን እኔ አልጋራ ነው እንዳገኝሽኝ ሜሪ እንዴ? ኖ ፕሊዝ እንዳትነካ። እንደማም ላይ ነኝ አይደል? እንዴ አትሊስት ስለምን ለመረዳት ሲጀመር ያለሁበት ቦታ እያሳደድክ መምጣት የማይጠበቅብህ። በፈልጋ አነሳ ነበር ከአንድም በሁለት በቀላሉ የሚቆም ነገር እኮ አይደለም እኮ አይደል? እያናገርኩሽ ነው። ስልኩን ታይ ስራ ስልክ እንዴ ስልኬን በመታወይ ስንት ነገር እንዳመለጠኝ እኔ ነኝ የማውቀው። ምንም አያመልጥሽም። ምንድነው? ኖ ስልኬ በጣም ወሳኝ፣ ስራዬ በጣም ወሳኝ። ሌላው ከሁሉ ነገር በኋላ የሚመጣ ነገር ነው። አንተ ገና ትናንት ተገረዝኩኝ ብለህ በሴት ተከበይ ጠበከኝ ሰውዬ። ነገ ጠዋት ደግሞ ስንት ሴት ከበ ይሆን ደግሞ እማይ እንደዚህ ስተት ፈላጊ ሆንሽ እንዴ? ያራኒ እንዴ አንተ ፈር እኔ አንተም ቢያረገኝ ሌላ ታሪክ ልመጣው እንዴ ፈር እንዴ በጣም በትክክል እኔ ሲጀመር ቤት ለምድሮ ሴት የሚያውቀው አጋጣሚ ነው የደወለችልኝ እኮ አየሁት እኮ አጋጣሚ ልጆቹ በር ላይ ያገኘኋቸው እኮ ስልክ ተቀበልኩ አየሁ እኮ ይቅርታ ጠየቁኝ እኮ ልጆቹ እኮ በቃ የ3 ቀን ቴክስት እንደ ቤስት ፍሬንድ ፕራይቬት ፓርትን ገብታ የምትቀይር ለመጠየቅ ነው የመጣችው። 3 ቀን የምታውቃት ሴት ቤትን በምን መንገድ ነግረህ አንተ ሌሊት በቃ አሪፍ ሙር ላይ ነኝ ያለኝ አሪፍ ሙር ላይ እንደሆን አዋሪኝ ትላለህ። በስልክ የማታውቃት ሴት ጋር ሌላ አይነት ወሬ ታወራለህ። እኔ እንደዚህ አይነት በቃ ርካሽ ወንድ መሆንን አላውቅም። ርካሽ ነህ አንተ። በኢየሱስ ላይ አልፈልግም ላይ እኔ በዚህ ቪዲዮ ጥፋተኛ ከሆንኩኝ እግዚአብሔርን ተመልሼ አታዩኝም። አንድ ጥፋት ካለብኝ ዝቅ ማለት እኮ ይኸውልህ ልንገርህ፣ ስለ ፍቅር ብዬ እንጂ ማንም ያቀኛል በህይወት ለማንም ዝቅ ብዬ አላውቅም። ፍቅር ሲሆን ግን ዝቅ ትላለህ። እግዚአብሔር ሲሆን ዝቅ እንደምትለው ፍቅርም ሲሆን ዝቅ ትላለህ። ቤተሰብ ሲሆን ዝቅ እንደምትለው እንዴ ያንተ በጣም በዛ። ቤት ሌላ ሰው እንደሌለ ታውቂያለሽ። ከዛ እንደ ልቤ መንቀሳቀስ ዳጊ እነዚህ ልጆች በር ላይ ያገኘኋቸው እኮ። ታዲያ ምግብ ልትሰራ መጣች፣ በዛው ልጠይቀኝ መጣች። ምንድን ነው አንድ ሴት ምንም ያልሆነች ሴት ለአንተ በግ ገዝታ በ3 ቀን ያወራሃት ቢኮዝ እነሱ ቀድሞ ፎሎ ያደረጉ ናቸው። ሲጀመር ኢንስታግራም ላይ ለምን ስትጻጻፋለህ? ምን ያስፈልጋል? ድሮ የማትመልስላቸው ብዙ ቴክስቶች አሉ አይደል? መርጠህ እኮ ነው የመለስክላቸው። አዋሩኝ አሪፍ ሙድ ላይ ነኝ ያለሁት እንደዚህ ነው እንደዚህ ቃሉን አልጠራውም። ሲጀመር ሌሊቱን ሙሉ ቀኑን ሙሉ ከነሱ ጋር አውርተህ ቤትን ሎኬሽን ልከህላቸው እንዲህ በጣም አሳፋሪ ነህ አንተ። ምንና አልጋ ላይ ያልሆንኩኝ እኮ ግራ እኮ አልጋ ላይ ያልሆንክበት ምክንያት ስለያዝክ እኮ ነው። አሁንማ ትችላለህ። በዛ ሰዓት እኮ ስለተያዝክ እንዴ እየሳከነ እንዴ በጣም አሪፍ ላይ ነው ያለው አይደለም። ኖርማል ሜሪ አንድ ነገር ልንገርሽ። አሁን የመጣው ተመልሼ መድኃኒት የምጠጣ የምጎዳ ምናምን ከመሰለ እኔ ለስራ ያልተቀበልኩት ስራ ነበርኝ። ስክሪፕቴን ተቀበልኩኝ። ስክሪፕቴን አባን ወደ ስራዬ ምናምን ነው መለስ ፎከስ ማድረግ። ስለዚህ ይሄን ያህል የሚያወራውት ሜሪ አንድ ጥያቄ ልጠይቅሽ። ምንም ጥያቄ ካንተ መልስም ጥያቄ ነው። የሆነ ወንድ አንቺን ሊወድሽ ይችላል አይደለ? በሌላ ነገር ሊፈልግሽ ይችላል። እንደዛ አታስበኝ ማለት ትችያለሽ። የሱን አይምሮ ማዘዝ ትችያለሽ። ችግር የለውም። አንድ ቀን አንተ ያረከው ነገር እኔ ፐርሰናሊቲ አይፈቅደውም እንጂ ባረከው እና ስሜቱ ፔኑ ቢገባ ደስ ይለኝ ነበር። አንተ በጣም ታረጋቸው ነገር በሙሉ ፔንፉል ናቸው። እግዚአብሔርን በጣም እግዚአብሔር የልብ ነው ያለ በእውነት ችግር የለውም። እኔም ደግሞ ትክክል ካልሆንኩ ደግሞ እግዚአብሔር ይስራኝ ይሰጠኛል።
ሚስጥዋት ቀረጻ አለብኝ ላጥና ይቅርታሽ የጥፋት ነው በቃ ማለት አልፈልግም። እኔ በይሉንታ ምናምን ነው በቃ እሱ ነገር እንትን ብዬ እነሱ ማባረር ካለብህ አንድ እርምጃ በህይወት አትራመድም። እኔ ደግሞ ይሉንታ ካለበት ወንድ ጋር ነገር ያለው እንድች መራመድ አልፈልግም። ቢኮዝ እኔን ገደል ይዞ ስለሚገባ አልፈልግም። ቪዲዮ ስትሰራ ብቻ እንደ ቆፍጣና ወንድ እንደዚህ ምናምን የሚያረቀ በማንነት እኔ እኮ አልኩ በማንነት ቀርቤ የሆነ ነገር ሰምቼ ዛሬ ላይ እዚህ ጋር ጠፍቼ ቢሆን ኖሮ አፍር ነበር። ዝቅ ብዬ ከላይ ከታች አንድ ዶክተር አንድ ነርስ እያልኩኝ አንድ ሆስፒታል እያልኩኝ ፀሐይ ሳልል ዝናብ ሳልል አንተን ነገሮች እንዲስተካከል ወደዛ ወደዚህ ብዬ ለእኔ ምላሽ ሴት ይዞ መጠበቅ ከሆነ ደግሞ እግዚአብሔር አለ። ስለዚህ በዚህ ያህል ደግሞ እኔ ሞኝም አይደለው። እኔ ፈልጌ ነው የምሞኘው ዝቅ ምለው ፈልጌ ካልፈለኩኝ ድርቅናዬን ካንተ በበለጠ ወዳጆች ያቁኛል። ከመጣብኝ መጣብኝ ነው ማንም አይመልሰኝም። ስለዚህ ስለነበረን ነገር አመሰግናለሁ። መልካምነትን አልክድም። በጣም ጥሩ ሰው ነህ። በጣም ነው የምወደህ የማከብርህ። እኔ እናንተ ግን ዝጋና በቃል አለቀ። ማለት እንዲ እኔ በቀላሉ እዚህ ጋር ይበቃል የምለው ነገር የለም። ብዙ ነገር ሆነሽልኛል አይደል? ሰው ጋር እውነትን ነው ቶሎ የሚበቃ ያለ ነገር አይመስልም አይደል? ያንደን ሰው ጋር ነው የተለመደ ስለሆነ ነው። እኔ ጋር ግን አለ የኔ ቆንጆ እኮ ብዙ ነገር ሆነሽልኛል፣ ብዙ ነገር አድርገሽልኛል። እንደ ቀልድ ይሄ በቃ አልቋል የሚባል ነገር አረኒ ባይዘዌ ያረኩትን እየቆጠርኩልህ አይደለም። ፈልጌ ነው ያረኩት እኮ ማንንም አስገድዶኝ አይደለም። ፈልጌ ደስ ብሎኝ ምናምን ነው ያረኩት ለራሴ። ኮን ተስማምተን ነው አይደል? አንድ ሆኖ ነው ተስማምተን ነው። ፕሊስ በእግዚአብሔር በቃ ይወረኛል ሰውነቴ። በእግዚአብሔር እንዳትነካ በቃ በእግዚአብሔር በቃ በእግዚአብሔር ይያለው ተነጋግረን ነው አይደል? አንድ ላይ ሆኖ እንዳትነካ በእናትህ። ይሄ ቆሻሻ እጅ ላይ እንዳታረግ። ከይቅርታ ውጪ ምን አለ? ምንድን ነው? ከይቅርታ ውጪ ምንም የለም። ግን ይቅርታው ለአንተ ስለማያስፈልግ ሌላ ሰው ቢሆን ይቅርታ አድርግለት ነበር። እንዴ ፍቅር ዝም ብሎ እንደቃቃ አለቀ የሚባል ነገር ነው። አንተ ያላከበርከውን ፍቅር ለምንድን ነው የማከብረው? እዴ በጣም ምንም የተፈጠረ ነገር የለም እኮ። ውጪ ላይ አግኝተሻቸው ከሆነ አንቺን ተከትለው እንደወጡ አይተሻል አይደል? እንኳን ምን እናቴ አሜሪካው ነች ሜሪ እናቴ ዝብቶን ኖሮ እኮ እኔ ላስተዋውቃት ወይ አሞታል እንደዚህ ተፈጠረ ሀፕን አረገ ብያት ይዣት መጣ ነበር። በዛ ሁሉ ሴት ጋጋታ ነበር። እንደው አንድ ያክስቴ ልጅ በቃ አንድ ሰው የራሴን ከዚህ እንኳን ቤተሰብ ይዤ በጥቼ ቢሆንስ ኖሮ በዚህ ሁሉ የኔ ወንድ የኔ ባል ብዬ ነገ ማገባ ወንድ በዚህ ሁሉ ሴት በዛ ላይ ሴቶቹ እንደልባቸው እየተናገሩኝ እንደልባቸው እርስ በእርስ በሶስት ቀን ፍቅር ያዙ ይልቀቁኝ ሲባባሉ እንኳን ማየት ምን ይመስላል? እስቲ ለራስ ኢየሱስ ምቅር ይበል። ይቅርታ አለ እንዳትነካኝ። ይሄ ለስላሳ ላይ ነው እንደፋብህ። እንዳትነካኝ አልፈልግም። እንድትነካኝ አልፈልግም። እንዳትነካኝ። ትዕግስትም ልካለው፣ ሁሉ ነገር ልካለው። የምትመልሰው ነገር ስለ እኔ ብዙ ይኸውልህ 2 ሰዓት 3 10 ሰዓት ማውራት እችላለሁ። ውስጥ አንተ አንድ ሰዓት ልታወራ አትችልም። 20 ደቂቃ አታወራ። እኔ ዝም ብለህ አሁን አንተ ይቅርታ እንትን ምናምን ከማለት ውጪ ልታወራ አትችልም። ቢኮዝ እኔ ግን 10 ሰዓት ላወራ እችላለሁ። እኔ ተጎጂ ነኝ። አታፍርም እኮ ደጅ ጋር ካገኘሻቸው እኮ እንደሄዱ ውጡ እንዳልኳቸው አይተሻል አይደለ እንዴ? እኔ ጌታ ውጡ ያልካቸው እኮ ራስን ልታዳምጥ አይደለም፣ ህመሙ ስለበዛብህ ነው። ጥፋት ገብቶ ነው እንዴ ውጡ ያልኳቸው? እኔን ሲናገሩ ነበር፣ የዛኔ ነበር እኔን ሲናገሩ ውጡ ማለት የነበረብህ። ቤቴ ሆኜ እንደዛ ሩዋንዳ ማድረግ አልችልም። ገብቶሻል? ስለዚህ አንተ በዚህ በትንሹ ለ3 ቀን ላወካችሁ ሴቶች አሳልፈ ከሰጠኝ ነገ እኔ በህይወቴ ላይ ምንም ነገር ቢመጣኝ አንተ ጥላም ከለላ አትሆነኝም፣ ድጋፍም አትሆነኝም። በህይወቴ አሳልፈን የምትሰጠኝ ለምንም ነገር። ስለዚህ እንደዚህ አይነት ህይወት ደግሞ እኔ መጀመር አልፈልግም። እግዚአብሔር ምንም ሳልነካካ ምንም ነገር ሳልሆን ከአንተ ጋር ምንም ነገር ሳይፈጠር እዚህ ጋር መድረሴ እግዚአብሔርን ነው የማመሰግነው። አልፈልግም። ይቅርታ ፍጹም አልፈልግም። አልቀበልም። ጥፋትን አምኖ እኮ ይቅርታ መጠየቅ አልፈልግማ። እኔ አልፈልግም። ይሄ አሁን እኮ ነፃ ነህ። 100 ሴት መደርደር ትችላለህ። እነዛን ጓደኞችን ማግኘት ትችላለህ። እዛ ከሴት ጋር የሚንዘላዘሉ ጓደኞችን እንደ ልብ ሄድ እናገኝ የምትፈልጋቸው።
አሁን እኮ ከነሱ እኩል ነህ። ስለዚህ ይሄንን ነገር ነቃሉ ያዞሩ ክለብ ለክለብ ይዘው ሴት ምረጥ እዛ በቀን 3-4 ሴት ጋር እስቲ እንዴት ነው ላይፉ? እንዴት ነው ህይወት? እንዴት ነው ያመለጠኝ ምናምን ብለህ ያን ያህል ጊዜ ያመለጠህን አመታቶች አምጣና እዚህ ጋር አካክሰው። ስለዚህ ያን ነገር እንዲሳከል ያደረግሽው እንደዚህ እንደሆነ ነው። እንደዚህ አይነት ህይወት ውስጥ እንድገባ ነው። አንተ በጣም ጎበዝ ነህ ነው። በቃ ሂድና እንደዚህ አይነት ላይፍ ጀምር እያልሽኝ እኮ አንተ። እኔ ምንም ሳልል ቤት እንደ ሻጊ ከበቁጭ ብለህ የጠበቀኝ ሰውዬ ዛሬ እኔን አስተማርሽ ልትለኝ ነው እንዴ? ቤት ስመጣ እኮ በሴት በግራ በቀኝ ተከበኩ። ቼክ አላረከኝም። አንዷ በግ ይሰራል፣ አንዷ ዱለት፣ አንዷ ክትፎ ስትል ያመሽ የተመቸበት ቤት እኮ ነው። ዛሬ ራስን ምንም እንደማታውቅ የያዘ ስለያዘ ነበር እስከዛሬም አንገትህን የደፋው። ኧረ በስመ አብ ይቅር ይበል። ሳይደርቅ ቁስል ሳይደርቅ ሴት አመተ ፕራይቬት ፓርትን ለማታውቀው ሴት ያሳየ ሰው ነህ እኮ አንተ። በኢየሱስ ምንም ማውቀው ነገር የለም። አንቺ ነሽ ሕክምና ነው ችግር የለውም ስትይኝ በቃ እኔ እሱ ነገር ነው የምወስደው። ስለዚህ ነገ ጠዋትም ከሌላ ጋር የፍቅር ግንኙነት አድርገህ ሴት አንቺ ስላልሽ ነው ትለኝ ነው እንዴ? እስቲ ሂድና ከሴት ጋር ተኛ። ሂድና ከሴት ጋር አልተኛ። ምን አንቺ ነው ፈልገው ሌላ ሴት ነው ያደርግልኝ። በስመ አብ እንዳታስብ። ለአንተ ብዙ ነገር እንቀይራለሁ። ማንነቴን በቃ አንተ በሚመች መንገድ በጣም ጥሩ ነገር እንዲሰማ በጣም ብዙ ነገር ሞክሬያለሁ። ከዚህ በኋላ ግን አንተ እንድጠላኝ የሚያደርጉኝን ነገሮች በሙሉ ነው የማደርገው። ቢኮዝ ፈልጌው ሳይሆን አንተ ከኔ መራቅ አለብህ። አልፈልገው ፍጹም ነው ማለት አንተን አልፈልግም። በዙሪያ ያሉትንም አልፈልጋቸው። እንዳታመጣብኝ፣ አንድ ሰው እንዳይደውልብኝ ሲጀመር ንገረህ። አንድ ሰው እኔ ጋር የደወለ ሰው ከኔ ጋር ነው የሚጣለው። ጠንቅቀህ ንገራቸው። ስለዚህ ከዚህ በላይ ማውራት የማይጠበቅብኝ ከፈለከው ቤት ሂጂ ሳጠሽ ሌላ 2 ቦታ ፈልግ ያጥቼሽ ነው ይቅርታ ልጠይቅሽ እዚህ ድረስ የመጣሁት። ስለዚህ ከዚህ በኋላ ደግሞ እዚህ ቤት አታገኘኝም። እኔን እንዳትለፋ። ስለዚህ አንተን የወሰድኳቸው ሰው ይሳሳታል አይደል? እንዳትጮህ፣ ተሳስተህ እንዳትጮህ። ሂድና እዛ የምትጮህባቸውን ሴቶች ፈልግ። እኔ ላይ እንዳትጮህ። ስነ ስርዓት ይኑር። በጣም ክብርን ማቅሰት ነኝ። ክብርህን አትጣ። ይቅርታ ልያልኩሽ ነው እኮ ይቅርታ ምን ያደርግልኛል? ነገ አንተ ይቅርታ ምንም አያደርግልኝም። የልብን አድረሰ ይቅርታ የምታደርግልኝ አልፈልግም። ኤኒዌይስ እኔ ስራ እየሰራው ስለሆነ ብትሄድ ደስ ይለኛል። ይቅርታ ካላረግሽልኝ የት ነው የምሄደው? አልሄድም እንዴ እኔ አልሄድም። ይቅርታ ካላረግሽልኝ ባይዘው ሌላ ጊዜ እፍረትን ልመድ። የምታፍረው በሌላ ነገር ሳይሆን እንዲህ አይነት ነገር በጣም ነውር። ሌላ ወሬ እንዳታወራኝ። እኔን ነውር የሆኑ ነገሮችን በጣም ወቅ የገባህ መሰለኝ። ማለት ነውር ነው እንዴ? ችግር የለውም። አትሄድም አንተ ተነስታ አትወጣም። ይቅርታ በይኝና ልሂድ እንዴ? እባክህ ተነስ እኮ ይቅርታ አድርጊልኝና ልሂድ። ኦኬ መሄድ አትፈልግም? የት ልትሄጂ ነው? ይቅርታ እያሾፍክ ነው? እያሾፍክ ነው ወይ? አልፈልገውም። ያንተን ይቅርታ አልፈልገውም። ስለማልፈልገው ነው። ተነጋግረን ነው አይደል? ህይወት የጀመረው መለየትም ካለብን እኮ ተነጋግረን ነው አይደል? እኮ ተነጋግረን አይደል? በቃ ይኸውልህ፣ እኔ ደግሞ ፈልጋለሁ። መጣላት አልፈልግም። እኔ ደግሞ ታስገድደኝ ነው እንዴ? አልፈልግም። የት ልትሄጂ ነው? አረ እንዴ ያሾፍክ ነው እንዴ? ካሜራ እንደዛ አድርግ። በእናትህ ስራ ልስራበት። ስለማልፈልግ ነው እያልኩሽ እኮ ነው። ይኸውልህ አንተ ብፈልግ እነግርሃለሁ። አይገባም እንዴ አንተ ስሜት እንዴት ነው የምታየኝ? ይቅርታ እንዴ በአይምሮ ላይ መጫወት ነው እንዴ የምትፈልገው? አልፈልግም። ምን አለሽ? በቃ አልፈልግም። ስለማልፈልግ አሳልፈኝ እንደናትህ ወደዛ። ጥፋቴን አምኜ ነው እዚህ ጋር ይቅርታ ምን ማድረግ እችላለሁ? ከይቅርታዎች ኖርማሊ እነሱ የተናገሩት ነገር ነው ጥፋቱ። እኔ ምንም አላጠፋሁም፣ ግን በቃ እነሱን መናገር እዛ ጋር ማስቆም ስለነበረብኝ ዝም ስላልኩኝ እሱ ነው ጥፋቱ። ግን ጥፋቴን አምኜ እዚህ ጋር ይቅርታ እያልኳት ነበረ። እኔ ከእሷ ጋር መለየት ስለማልፈልግ ነው። ለምን ብዙ ነገር ሆናልኛለች፣ ብዙ ነገር አድርጋልኛለች። እንደዚህ እንደ ቀልድ መጣላት አልፈልግም። እዛ ጋር አወሩ እንጂ ሌላ ነገር አላደረኩኝም። ሴቶች ናቸው
እንግዲህ ኮመንት ላይ ምናምን ንገሯት እስቲ። እኔ መጣላት አልፈልግም ከሷ ጋር። ሰው ያጠፋል እንዴ? ጥፋቱን አምኖ ደግሞ ይቅርታ መጠየቅ ትልቅነት ነውና ኮመንት ላይ ምናምን ይቅርታ እንድታረግልኝ ቤተሰቦች ነገሩልኝ። ሜሪም ይሄን ቪዲዮ የምታዩ ከሆነ ከምሬን ነው። በቃ ጥፋቴን አምኜ ነው ይቅርታ እያልኩሽ ያለሁት። ቪዲዮን አይተሽ ይቅርታ እንድታረጊልኝ እጠብቃለሁ። መልስሽን እጠብቃለሁ።